ቤታዬ 40 ግራም ወርቅ ነው የጋሼ ስጦታ ላንቺ። ከጋሼ እንኳን ተወለድሽ ተብለሻል። ከአቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ፣ ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ካንቺ ጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ። ከአቶ ወርቁ አይተነው ለቤታዩ ሃፒ በርዝዴ በድጋሚ ላመስግን ጉቺ ይታያል። ጉቺ መተንፈስ እያቃተኝ ነው፣ ማውራት አቃተኝ፣ መተንፈስ እያቃተኝ ነው። ዲላውራ ወርቁ አይተነው ለቤታዮ 40 ግራም ወርቅ ጉቺ ላመስግን ውዴ። አመስግኝ ሚውት ላድርግ። እሺ መተንፈሱ እያቃተኝ ነው ጉቺ። በወድቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የእውነት በቁም ነገር እኔ እንደዚህ የሚገባኝ ሴት አይደለሁም፣ ግን በጣም ነው የማመሰግነው። እድሜ ዘመኖትን ቀሪ ዘመኖትን ወርቅ በወርቅ ማዕበል ያጥለቅልቅልኝ። እንደ ስሞት ወርቅ ሆነው ነግሰው ይቀመጡ ከነ ክብሮት ከነ ማረጎት በይልኝ። በጣም ነው የማመሰግነው። በጣም ነው የምናከብሮት የምንወዶት። በይና ንገሪልኝ። አመሰግናለሁ በጣም ከልቤ። በጣም ጥበቃውን ትቼዋለሁ ጉቺ። አሁን ደግሞ ያለሽ የስራ ድርሻ ውሃ አቀባባይ ብሆን ደርስ ይለኛል። ጠጋ ያው መልእክት አድርሻለሁ። መልእክትሽን በጣም ነው የማመሰግነው። ሁላችሁም አመስግኑልኝ። ሁላችሁም መልእክትሽን በሳሪ አልሀበሻ በኩል አሜሪካ ድረስ ይመጣልሻል። መልእክትሽን ለሳሪ ያው አስረክቤያለሁ። ያው ሳሪዬ መልካም ልደት ሳሪዬ። አሁንስ በመጠበቅሽ ተከፋሽ? ጅረውሾ ካካ ኧረ እኔ ጉቺ ነፍስ ግቢ ነፍሱ ጭልኝ። ነገ ነው በደንብ ማብራራው። ለሳሪ መተዋል ለነሳሪ መተዋል። አሁን እኔ ቪዲዮ ይላጥፋ በቃ ባንቺ እንዴ ሄለ ወርቅዬ ቪዲዮ ክፈች እንጂ እኙት ለሳሪ መተዋል። እሺ ጉንጉኔ እሺ ወይ ጉድ ሰሪ በቃ ግቢ ባንቺ በቃ እኔ እወጣለሁ። በቃ